ሰላም እንዴት ናችሁ? ማቲ ነኝ። How is your life? ፒስ ነው። ዛሬም በሌላ ባበዱ ቪዲዮዎች ተመልሰናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረግን ቪዲዮን እናያለን። አትቆጩ፣ በጣም ብቻ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ደቅ አድርጉልን። ቪዲዮ ላይክ በማድረግ እንጀምር። ወደ ቪዲዮ አረ ሄኔ አትበሉኝ። አረ ግፉ በእናታችሁ ምምረው ነገር የለም። ይሄው አባቴ ዱቄቱን ጨረሱት እኮ ማለት ምን እየተካሄደ ነው ግን? አንተ ፈጫጭ ላስ ማን ይሄው በልሳት ይሄው አንተ ዱቄት በመዳን እና አዲስ ነው እንዴ ላንተ ማለት አብዲዬ አባቴ የኔ ጌታ እዩባ ተሸነፈ። አባቴ አሁን ማን እንደሚያድንህ እንተያያለን። እና እስቲ ግፋ እስቲ ይቁላው እየሰማየው 1 2 3 4 5 6 7 8 9 10 ውሃምጣ አፍ ውስጥ ሊያቦካው ነው። አፍ ውስጥ ሊያቦካው አረ መበላት ሳሙና ነው አብዲዬ። ይሄው ላርጎ ላይ ያረገው ነው ሆዴንና ጨጓራዬን ላርጎ ቤት ሊከፍትበት ነው። ምን እንዳሰባለ መታጠብ አለበት የኔ ጌታ አይመስላችሁም? ጀማ አንደኛ ቅጣት የሰማን አንደኛ ቅጣት ግን ምን እሺ ነው ማለት ይሄን አይደል? እንደዚህ ወደ ታች መውረድ አሪፍ ነው እያላስበኝ። እስቲ እናንተ ምን ይመስላችኋል? ኮሜንት ላይ ሰዓት ሙሉ አስተምሮ ለከደዱ መስደው መፍታታት ነው ማለት ግን ይመቸው። እንዲህ አይነት እድል ሲያገኝ በቃ ባገኘው መነሳት ነው በቃ በጠበጣት እንጂ ሰዋል እኔ ተመቸኝ ማ ይመችሽ። እሷ ፎቶ እየተነሳ በመሀል ገብቶ የበጠበጣት ነው ማለት ነው። አነሳሷ ፖዟ ትለያለች። አምናም ብትጠቀመው አሪፍ ነው። ጋይስ ታታባርጉላችሁ ችግር የለውም። የኔ እናት እኛ ጋር ነው የኛው ቤተሰብ ነው። ችግር የለውም። ባዳ አይደለም ይያለው የምን ሌላ ሰው አንተ ትከልማላችሁ። ሶስተኛ ሰው ነው ለብቻው ማለት ነው። ጉልበትሽን አንቀጥቅጫዋ ኢየሱስ አንቀጥቅጫ ጨፍሪ። አንቺ ድንጋይ ራሳችሁን ጨፍሪ። ዋው ቤተሰብ ይመችሽ ማለት ወደ ቀጣዩ እንሂድ። ሴቶች እንደ ቤት አብረው የሚገቡበት ምክንያት ከብሬ ነው። What? እንደዚህ ነበር አንድ ላይ የሚገቡት? ምርጥ
ልጅ ተመቻለች 5 ሚኒት ክራፍት ከም እንለፉ የሰው ልጅ ራሱን የሚያስቀምጥበት ቦታ ዋጋውን ይወስንለታል። ለምሳሌ ሸራተን ውስጥ 1 ሊትር ውሃ 200 ብር ሊሆን ይችላል። ተመሳሳይ ውሃ ከሱፐርማርኬት 40 ብር ሊሆን ይችላል። ሰፈር ውስጥ ከቧንቧ 1 ሊትር ውሃ 50 ሴንት ሊሆን ይችላል። 50 ሴንት ምን ለማለት ነው? የ50 ሴንትን ሙዚቃ ተከታተሉ። ፋዘር ምን እሺ ከመር ምን እሺ ዳር ምን ያስፈልገሽ? ቀጥታ 50 ሴንትን ስሙት ብትሉን እናዳምጣለን። እኛ እኮ ጊዜያችንን ፈጃችሁ ታው ነው ምናምን ጠምጥማችሁ ምን ኬዝ ማን እንግዲህ ምን ልንለው እንደምንችል እሱ የፈለጋችሁትን በሉ። ጀማ ፋዘር ይርክ ከምር ሰው ይመስላል ግን ሰው አይመስልም ግን ወደ ሰውነት እየተቃረበ በቃችሁ። አሁን እዚህ ከተሸናፊው ላይ ተው እንዳያቸው ማልችልበት ያላ እንደ ሰው ጩህ ከቻል ዘፍዘፋ ሁሉ ነገር ምን እሺ ካሜራ ምንም ልንላችሁ እንለፈው ዝም ብለን ሁላችሁም ከዚህ ቪዲዮ በኋላ ጠንቋይ ትሉኛላችሁ። ኦኬ እስቲ እንጀምር። 5 ሲደመር 3 ስንት ነው? አው 8 ካላችሁ አግኝታችሁታል። እሺ 9 ሲደመር 2 ስንት ነው? 11 ካላችሁት አሁንም አግኝታችሁታል። በመጨረሻም 10 ሲቀነስ 6 ስንት ነው? 4 ካላችሁት በተመሳሳይ ሁኔታ አግኝታችሁታል። ወደ ቀጣዩ ክፍል እንሂድ። ከ5 እስከ 12 ያለ አንድ ቁጥር በቃላችሁ ያዙ። በቃላችሁ የያዛችሁትን ቁጥር ሳትዋሹ ኮሜንት ላይ አስቀምጡልኝ። የያዛችሁት ቁጥር ግን 7 ነው። ለተጨማሪ ቪዲዮዎች ላይክ እና ፎሎ ማድረጉን እንዳትረሱ። እኔ 7 አልያዝኩም በበኩሌ። ጀማ 7 ያለ እስቲ ኮሜንት ላይ ጠንቋይ ነው የሰውየው ይስ አይደለም? ለኔ አይደለም እኔ ያስኩት 6 ነው። የሚገርመው ከምር በውስጤ 6 ነው ያስኩት። እናንተ ስንት እንደያዛችሁ ኮሜንት ላይ ማን ወደ ቀጣይ ዘፈኗ ተመችታኛለች። ዘፈኗ ትመቻለች። ቀጥል ግን እቺ ፍቅሩን በምን ገልጾልሽ ታውቃለሽ? ያለው ያንቺ ያለው ያው ነው እንጂ ያው በመኝታ ነው እንጂ ሌላ ምን ሌላ የለውም። በመኝታው እንግዲህ የፍቅር መገለጫው እሱ ነው። አይ እንደዚህ ስጦታ ፍቅር በዘፈን በሙዚቃ በመጋበዝ በተለያየ መንገድ ሰው ፍቅሩን ሲገልጽ ያለው ጀማው ትልቁ የፍቅር መገለጫ ማለት ይሄ ነው አይመስላችሁ? ደግሞ ለተጋባ ሰው ነው። ሌላ ታሪክ ውስጥ እንደታ ይመቻችሁ። ፈማስ አንሹ ካንገት አንሹ አልፈልግ አበደን ሰውዬው አራት ሂጂ ዙሪ ሂጂ ቀጥታ እዛው እያየሽ አልፈልግም። ፊትሽ ይሸፈናል። ራቅ አድርጊው። አራት እንዴት አደርክ? አለሁልህ። ለስንፈተ ወሲብ ዝኩኒ ይጠቀም ነበር እና ምን ማድረግ ነው ያለብኝ? የዶሮ ስጋና አሳ ስጋ እሱን ልጠቀም? ዝኩኒ ይቅርብኝ።
ዝኩኒ ከታለው በይው ዝኩኒ ከታለው በይው ጥሩ ነው ዝኩኒ መክተት አዎ ቸሞ ላይቭ ግን እንደ ምንም ልንላችሁ ከባድ ነው መድሃኒ ያለ በጣም አመሰግናለሁ ቴንክ ዩ ሶ ማች እና ጀማው የዛሬው ቪዲዮ ይሄን ይመስላል ፈታ እንዳለችሁበት ምንም አንጠራጠርም በሌላ ባበዱ ቪዲዮዎች እንመለሳለን እና ሰብስክራይብ ያድርጉ ጀማው ሰብስክራይብ ላይክ በማድረግ ይሄን ፈታ ዘና ያለ ቤተሰብ እናድርገው እያልን በሌላ ቪዲዮ እስክንገናኝ